ሰላም እንዴት ናችሁ? አብሮድ ስቴሽኖች ነን። ዛሬም በሌላ የስኮላርሺፕ ቪዲዮ ተመልሰናል። የዛሬ ቪዲዮአችን የሚሆነው በጀርመን የወጣ ስኮላርሺፕ አለ፣ ስለሱ የምናይ ይሆናል። የኬኤዲ የጀርመን ስኮላርሺፕ ለ2026 አፕላይ ለማድረግ ክፍት ሆነዋል። ይህ ስኮላርሺፕ አፕላይ ስናደርግ የምናገኛቸው የገንዘብ ጥቅማ ጥቅሞች የመጀመሪያ ለድህረ ምረቃ ትምህርት ሙሉ በሙሉ የትምህርት ክፍያን ይሸፈንልናል። እንዲሁም ወርሃዊ የኑሮ አበል ይሰጠናል። ወደ ጀርመን ለመሄድ እና ለመመለስ የጉዞ አበል ያካትታል። ትምህርቱ ከመጀመሩ በፊት የጀርመንኛ ቋንቋን ትምህርት ይሰጣል። እንዲሁም የጤና መድንን ዋስትና ይሸፍናል። በአካዳሚክ እና በባህላዊ ዝግጅቶች ላይ የመሳተፍ እድልም ይሰጣል ማለት ነው። በተጨማሪም ይህ ስኮላርሺፕ አፕላይ ለማድረግ እንደ መስፈርት ተቀምጠው ከወጡት ነገሮች በመጀመሪያ ማደግ ላይ ካሉ ሀገሮች መሆን አለብን። ለምሳሌ በአፍሪካ፣ ኤሲያ፣ ከላቲን አሜሪካ ኦር ማደግ ታዳጊ ሀገራት ዜጋ መሆን አለብን። በጊዜውም እዛ የምንኖር መሆን አለብን ማለት ነው። ከዛ ቀጥሎ የዩኒቨርሲቲ ዲግሪ መያዝ አለብን። እንዲሁም የስራ ልምድም የሚጠይቅ ነው። ለማስተርስ፣ ለፒኤችዲ ኦር ለሌሎች የድህረ ምረቃ ጥናቶች ወይም ለድህረ ዶክትሬት ወደ ጀርመን ዩኒቨርሲቲ ለመሄድ እቅድ ወይም ደግሞ ፍላጎት ያለን መሆን ያስፈልጋል። እንዲሁም በተጨማሪ ጀርመንን ከመግባታችን በፊት የጀርመንኛ ቋንቋ ችሎታ መኖር፣ ለኬኤዲ ብቁ ለሆኑ ተማሪዎችም በተጨማሪ እስከ 6 ወር የሚቆይ ተጨማሪ የቋንቋ ትምህርትም የሚሰጥ ይሆናል ማለት ነው። ይህ ስኮላርሺፕ አፕላይ ለማድረግም ከሚያስፈልጉ ሰነዶች ተብሎ ዝርዝር ከወጡት የፓስፖርት ኮፒ፣ የተሟላ የአካዳሚክ ትራንስክሪፕት፣ የተሟላ የዲግሪ ሰርቲፊኬት፣ ሞቲቬሽናል ሌተር እንዲሁም ሲቪ፣ የጥናት እቅዳችን፣ ከቨር ሌተርም እንዲሁም ከዛ በመቀጠል ሪኮሜንዴሽን ሌተርም ያስፈልገናል። ስቴትመንት ኦፍ ፐርፐዝ የሚያስፈልገን ይሆናል ማለት ነው። ስለዚህ እነዚህን ሁሉ ዶክመንቶች ካሟላንና በተለያየ ዘርፎች አፕላይ ማድረግ ከፈለግን ሊንኩን በዲስክሪፕሽን ላይ የምናስቀምጥላችሁ ይሆናል። ስለዚህ ወደ ኦፊሻል ሊንካቸው በመግባት በደንብ አይታችሁ መረጃዎችን ሰብስባችሁ አፕላይ እንድታደርጉ የምናበረታታ ይሆናል። ለዚህ ቻናል አዲስ ስለሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።